ሰላም ቤተሰብ ጤና ይስጥልኝ በያላችሁበት ሰላምታ ይድረሳችሁ። ይህ ቁጥር አንድ የሁሉ ቲዩብ ነው። ቁጥር አንድ የሁሉ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ፣ ሼር፣ ኮሜንት እንዳይረሳ። ይህ ሳቅና ህይወት የተሰኘው አንዱ የቁጥር አንድ ዩቲዩብ ፕሮግራማችን ነው። ዛሬም እንደተለመደው በእሁድ ቀን ካች ብለናል። እንኳን ደህና መጣ። ፕሮግራሙን ላይክ በማድረግ ጀምሩ። ከኛ ጋር አብራችሁን ቆዩ። ቤተሰቦቻችን ስለሆናችሁ እናመሰግናለን። እስቲ ቀጥታ ወደ ቪዲዮ። አሞኛል አምሮኛል። ምንሽ ነው የሚያምሽ? እግዚአብሔር ይማርሽ። እስቲ ሐኪም ቤት አትሄጂም? እንዴት አንቺ ማማር ማማም ሆድሽን እንዴት አታስረዳም? አማረኝ እግዚአብሔር ይማርሽ። እጆ ደማማ ነው። እኔም ታንተላልጣት ይድሮ እንዴት ታስረዳዋለች? በርተሚው ሰሞኑን የጀመራት ነገር አለችና እስቲ እንያት። እስቲ ምንድናት? እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። አዎ ራስሽ አበላሽ። ራስሽ አበላሽ። ደስ ይላል። 3 ዓመት ሊስትሮ ሰርቻለሁ ይለናል። እስቲ እንስማው። 3 ዓመት ሊስትሮ ሰራው። አሁን ግን የቦንዳ ቤት ባለቤት ልሆን ነው። በጣም ደስ ብሎኛል። ቤተሰቦቼ የተሰጠኝ ቻሌንጅ 30,000 ብቻ ፎሎወርስ ይቀረዋል። ሁላችሁም ከስር ሜንሽን ያደረኩትን አካውንት አሁን 206,000 ደርሰዋል። 236,000 እንደገቡ ይሄን የምታዩት ቦንዳ ቤት ያስረክቡኛል። ፎሎ ማድረግ ከእናንተ ከምናችሁም አይቀንስም። የሰው ደስታ የሚያስደስታችሁ ሰዎች ሁላችሁም እየገባችሁ ፎሎ አድርጉና ፎሎወሩ ሙሉልኝ። እኔም ቦንዳ ቤቱን ልረከብ እስከምረከብ ጓጉቻለሁ። ሁላችሁንም አመሰግናለሁ። እንኳን እግዚአብሔር ረዳ። እኛም ደግሞ እየገባን ምን እናደርጋለን? ፎሎ እናደርጋለን። በዛውንም የኛውን ቲክቶክም ፎሎ አድርጉት። እሺ ሰሞኑን እንግዲህ ከሙዚቃው ዓለም የሚገርም አልበም ወጥቶልናል። ሳሞን ዜማስ ብዙዎቻችሁ መልሶ ይነጋል። አዲስ ነገር የለም መኖር ይቀጥላል። ፍቅር የታለሽ የሚለው ሙዚቃው ነው የምታውቁት። እኔ ፐርሰናሊ ላይክ አንደኛ የሱ ደጋፊ ነኝ። ላይክ ስፔሻሊ እኔ ደጋፊ ናቸው ብሎ ከሚጠራቸው ሰዎች መካከል ነኝና ላይክ በጣም ነው የሚገዛኝ እና በጣም ነው የሚመቸኝና ላይክ የሚያነሳቸው አይዲያዎች ከዛም በኋላ የሙዚቃ ፍሎ ምናምኑ ነገር ይለያል እና በኔ ይሁንባችሁ። ይሄንን አዲሱን አልበም አዳምጡት። ላይክ ታተርፉበታላችሁ። ምንም የምትጎዱት ነገር የለም። እስቲ ከዛ ውስጥ እስቲ ቀጨብ ያለች ነገር የሆነች ነገር ደግሞ እንስማ። እስቲ ንገሯት ከሚለው ሙዚቃው ጋር ላይ አያምርም ህይወት ውሸት ከደረሰው የስ ህይወት የሚያምረው እውነት ሲደርሰው ነው። እውነት ደራሲው ሲሆን ነው። የሚገርም አልበም ነው። ላይክ ታተርፉበታላችሁ። በደንብ አዳምጡት። እሺ ወደ ኔክስት እንሄዳለን። እስቲ ምንድነው የሆነው? ላይክ አይ ኖ ዘመኑ የአቴንሽን ነው፣ ግን ቢሆንም ደግሞ አቴንሽን ለማግኘት ደግሞ ላይክ የሆነ የማይሆን ነገር ባናደርግ። ላይክ ድሮ እነዚህ ናይጄሪያዎች እነዚህ ደግሞ ዲሞክራቲክ ኮንጎ አካባቢ የምናያቸው እዚህ ሪል ላይ የሚመጣልን ቪዲዮዎች አሉ አይደል? እሱን አሁን ካረንትሊ ኢትዮጵያ ውስጥ እያየን ነው። ያው ኢንዱስትሪው ትኩረት ሆኗል። ያው ኦቢኤስ ሁሉም ሰው የሚያገበት ነው። ዛቱ ሰው ሁሉም ሰው ቲክቶከር የሆነው ነው። እስቲ በርተሚውስ ደግሞ ምን ይለናል? ሰላም ነው። እንዴት ነህ? ና ሰላም በለኝ። ምንድን ነው የምትሰራው? ሚዛን ነው። ስንት ብር ነው የምትሰራው በቀን? አንድ ላይ እንስራ። አሁን እንግዲህ እስኪ በአንድ ሰዓት ውስጥ ስንት ብር መስራት እንደምንችል እናያለን። ሰላም ነው እናቴ። ተመዘኝ 10 ብር። ጋሽ አትመዘኑ ሚዛን እናቴ አትመዘኝ። 10 ብር ነው አትመዘን። እናመሰግናለን። 10 ብር አትመዘኝ። ባይዘው ኢትዮጵያ ህዝብ በጣም አሽቃባጭ ነው አልልም። እሺ ይሁን፣ ግን ላይክ አብዛኞቻችን አይ ኖ ላይክ ኪሎአችን እናውቃለን። በየመንገዱ ደግሞ ምን መዘናለን ማን መዘናለን። እኔ ከማይመዘኑ ሰዎች መካከል ነኝ። ምክንያቱም ላይክ ኤቭሪዌር ነው ኤቭሪ ዊክ ነው ፕሮግረሴን የማየው ስፖርትም ስለጀመር ሶ በአንድ ሳምንት ስንት ጨመርኩ የሚለው ነገር ቀጥታ በእቺኛዋ እቺ ደረሰኝ የምትመስለው ነገር አለቻ የሚሰጣት በዛ ነው የማየውና መንገድ ላይ አልመዘንም። ግን በርተሚውስን ካየሁት ልመዘን እችላለሁ። በነገራችን ላይ ማለት ነው ጉንፋን ይዞኛልና የጉንፋን መድኃኒት የምታውቁ ከሆነ ኮመንት ላይ የጉንፋን መድኃኒት ነው ብላችሁ ጻፉልኝ። ወደ ቪዲዮ እንቀጥል። መጌ እሺ
ልጄ እንዴት ነሽ? ደህና ደሩ። እሺ ሰላም እንዴት ነሽ? እስኪ ይኸኛው የልጆቼ ሽንት ነው እዛ ጋር ድፊልኝ። በቃ ቤተሰብ ሆነሻል እንግዲህ። ሽንት ነው ያለው? ሽንት እንደ ቤተሰቦችሽ በቃ እንደዛው። እሺ ቤተሰብ ሆነሻል እንግዲህ። በቃ ነይ እዛ ጋር ድፊ። ነይ በዚህ እዛ ነው የሚሻለው? አዎ እዛ ድፊ። ሽንት ያስደፋል እንዴ? ሽንት ያስደፋል። በቃ ቡና ደግሞ መተሽ ጠጪ። ማራይም ቡና ነው ይደፋለሁ። በቃ እዛ እንትን ከግቢው ጪውና አፍጮ ጋር አረጅው ግቢው ከፍተሽ። ኧረ እዚሁ ነው የምደፋው። እንደው እዚሁ ነው የምደፋው። ኧረ እሱ ጋር በቃ ይወጣል፣ ወጥቷል። በቃ ይሄን ደግሞ የት ነው ማስቀምጠው? በእናታችሁ ይሄው ማጣጣቢያ አመጣሽ። እሺ ደብረው መንካቱ ራሱ የሆነ አጎቴ ነው ይመስለኝ። ታውቃላችሁ ይሄ ልጅ ሶሻል ሚዲያ ላይ ካሉ ሰዎች የሆነ ዲያቆን አለ ላይክ በጣም በቃ የምወደው ማለት ነው። ላይክ ሪል ፐርሰናሊቲ ያለው ስለሱ ሌላ ቀን ነግራቸዋለሁ። ግን ከዛ ውጪ ግን ላይክ ባለማዊ ጉዳይ ላይክ በሚያደርገው ነገር በቃ ማስተር አብነት ኢዝ ማይ ኪንግ። በቃ የሚገርም ልብ ነው ያለው። ሶ ኪፕ ጎይንግ፣ ወደኋላ እንዳትል። እግዚአብሔር ይርዳ፣ መንገድን ያቅናው፣ ቀጥልበት እላለሁ። ሰው ደስታ ምክንያት መሆን እኮ ወጣ ነው በቃ የሚያስደስተው። እንዴት ነው? አንዴ ቤት እንሂድ። እሺ ሊናት ከልጁ ጋር ነው ደግሞ አንተ ታመሙ ጊዜ ይለጻት ብቻ ጭንቅላቱ አሰራል። ዱዓ እያደረጉ ነበር። ዱዓ ብቻ እያሉ ነው ይመሆዱ ይሳቸው ከተሻሉ ሽልማት ይሰራል። አላህ ይመገነው። አቤት የቡና ሽልማት ነው እንጂ ሽልማት። እሺ በዚህኛው ደግሞ ጫው ይግዙበት። እሺ ሌባ ባንዳ አይወስድም። ፖሊስ አለ። ወይኔ ራሱ ፖሊስ ነው። ሁሉም ፖሊስ። አይ ይምጡ ማማ ማማ ይምጡ። ወይኔ የራሴ ፖሊስ ታጣቂ ነው። ምን ችግር ባንክ ቤት ወስዳለሁ። ቴንክ ዩ አብነት ማስተር አብነት ያሳስቲ ሰኔ 30 ይላል። ብዙዎቻችሁ አይታችሁታል ይሄን ቪዲዮ። ላይክ ያሳ ላይክ ኮሜዲያን ብቻ አይደለም ላይክ ስቶሪ ራይተር ነው የምለው። በዛ ላይ ደግሞ በጣም ምርጥ ዳይሬክተር ነው። ላይክ ያሰበውን ነገር ወደ ፒክቸር መቀየር ይችላል እና ላይክ ኮሜዲ ብቻ አይደለም ሂዝ በቃ ኤቭሪቲንግ ማለት እንችላለን። ዛሬ እኮ ሰኔ 30 ነው መምህር ማነው? አስታውስከኝ። 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ አላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30
ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ በፍቅር ወደቀ በሰላም ወደቀ በአንድነት ወደቀ በልቡ ያቄማል በጥርስ እየሳቀ ብትቆጣቸውም ዛሬ አንተን አይፈሩ ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ምን አለበት ህይወት ላይ ልክ እንደ ትምህርት ቤት ካርድ ቢሰጠን ላይክ በተንኮል የወደቁ ሰዎች ባለመግባባት የወደቁ ሰዎች በጸብ የወደቁ ሰዎች አልተዘዋወሩም ቢባሉ ያሳ ትችላለህ ያው ሁሌ እንዳጨበጨብን ነው በቃ አንተ ስትሰራ ቅድም እንዳልኩት ነው ሂ ኢዝ ኤቭሪቲንግ በቃ ከማጨብጨብ ውጪ ከማድነቅ ውጪ ምንም ልለን አንችልም ብቻ ይመች ነገሮች በዚህ ፕሮግረስ ይቀጥሉልን አምለው አው ግሩምነስ ተጠቅሙ Jesus. Kasongo yeye Mombali nanga Kasongo mbona wewe Ninashindwa kuelewa That is a miracle. Jesus. Mama yangu game over. Sasa jalani uwanja wake kaingia sasa. ክሬቲቪቲያቸው ደግሞ ላይክ ክሬዲት ሊሰጥ የሚገባ ነገር ነው። እስቲ እንያቸው። እስቲ አንድ ደግሞ መከረን ጨምርበት። እስቲ አባ ምን ይለናል? ንጹህ ልብ ስጠን እግዚአብሔር ሆይ ንጹህ ልብ ስጠን። እስቲ ነው ንጹህ ልብ ስጠኝ፣ የራሴን ስህተት የሚመለከት አይን ስጠኝ፣ በሰው ስህተት ላይ ማያርፍ አይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት አይን ስጠኝ። የሰው ጉድፍ የሚያይ አንተ ግብስ በራስ ላይ ምሰሶ አለ የሰውን ጉድፍ ላውጣ ትላለህ ይላል። እንደዚህ አይነት ነው እንደዘምር በአንተ አይን ምሰሶ ቆመብህ በአንተ አይን ምሰሶ ቆመብህ የሰውን ጉድፍ መታይ ሰው ዛት ሚንስ እኔ ማለት ነው። ዛት ሚንስ አንተ ማለት ነው። ዛት ሚንስ እሷ ማለት ነው። ትንሽ ብንመለስ እግዚአብሔር ይረዳን፣ እግዚአብሔር የሚረዳን። እስቲ እማማ ዝናሽ ደግሞ ምን ትላለች? ባይዘው ወይ ማለት ነው ላይክ በእድሜ የገፉ ሰዎች እሳቸው እድሜ ያሉ ሰዎች እንደሳቸው ቢሆኑ በቃ አዝባችሁታል። ላይክ ቤት ውስጥ ያለው ላይፍ ምን ያክል ሊቀል እንደሚችል ማለት ነው። እንዴው እዚህ ቪዲዮን እማማ ዝናሽ ወይ አሁን ጆሮት በደንብ ታጥቧል። እሺ ይሰማውታል? አዎ። እስቲ ሙከራ አንችላሉ ሙከራ አንችላሉ ይሰማል? ኧረ እሷ በቀር ሌላ ነገር አትናገርም አንተ። አይ ያው ይሰማውታል አይሰማውትም ለማወቅ ይሰማኛል። እሺ ሙከራ አንችላሉ
አረሷ በቀር ሌላ ነገር አታነሳም። አንቺ ላሉ አይሰማ አረሷ በቀር ሌላ ነገር አታነሳም። ደህና ኖት እማማ ዝናሽ? ለሙከራ ነው እኮ የዶክተሩ እየሞከረ ነው። እማማ ዝናሽ ይሰማዎታል? አዎ። አንቺ ላሉ ሙከራ አንድ ሁለት ይሰማል? አይሰማም። መስሎ ያንተ አይሰማም። የዛ ላይክ በቃ ቅድም እንዳልኳችሁ ነው። በሳቸው እድሜ ያሉ ሰዎች እንደሳቸው ላይክ አይ ዶንት ኖ ኢንቴንሽናሊ ያርጉት አላቅም፣ ብቻ ግን ላይክ የሆነ ደስ የሚል ነገር አላቸውና ላይክ በደንብ በቃ ከሳቸው ጋር ቤት ውስጥ የሚኖር ሰው ህይወት ይቀለዋል ብዬ አስባለሁ። በዚህ እድሜ ያሉ ሰዎች ህይወት ቢያከብዱ ላይክ እሳቸው ግን በደንብ የሚያቀልዱ ይመስለኛልና ይመቾት ማማሰል ሽሮ ከመበላ ዛሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። እኔ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲህ ቀልባታለሁ አየር ላይ እርሳሷን እጅግ የተከበሩ ብለህ አንተ በለኝ። እኔ ገና 22 ዓመቴ ነው፣ ሚስቴ 21 ዓመቷ ነው። አብዮር ልጆቿን ትበላለች፣ እኔ እንጀራ አልበላም ታውቃለህ። ለአንተ ስል ግን በላለሁ። አንተ እሱን በላ። በጌታ በኢየሱስ ክርስቶስ ስም ይሄን ምግብ እንበላዋለን። ጠላታችን ድንጋይ ብላ እግዚአብሔር ሽሮ አልበላም፣ ፎርፎር ያስይዛል። እንጀራ አልበላም፣ ሰካራም ያደርጋል። ኢትዮጵያ አብሮ መብላት እንጂ አብሮ መስራት አይችልም። ዋጋ አለው እና ብላ ይልሃል በሆዱ አፈር ድቤ ብላ ይልሃል። ማትሪክስ የጥይትን እስራ ስምት ይይዛል። ደግሞ ምን እንዳለ ሰምታችኋል? ሽሮ አልበላም ፎርፎር ያስይዛል፣ እንጀራ አልበላም ሰካራም ያደርጋል። የዚህ ሀገር ጉዳይ ግን ወዴት እየሄደ ነው? 10,000 ብር እየጨፈርክ ጨርሰው 200 ብር ቀርታ 200 ብር እንዴት ነው? እንዳትነካ ነው አይደል ነው? እስቲ ወደ ቀጣይ ቪዲዮአችን እንሄዳለን። ቀጣይ ቪዲዮአችን ላይ ደግሞ ልጅ ያሬድን ነው የምናገኘው። በነገራችን ላይ ማለት ነው ልጅ ያሬድ ኢንቫይሮንመንት ላይ እየሰራው ያለው ነገር የሚገርም ነው። ላይክ ሌላው ነገር ተውት፣ እርሱት። ሶ ኢንቫይሮንመንት ኢዝ አወር ሴንሲቲቭ ፓርት አይደለ? ብዙ ነገር ላይክ አፌክት የሚያደርግልን ዴይ ቱ ዴይ አፌክት የሚያደርገን ነገር ነውና እዛ ላይ የሚሰሩ ሰዎች ላይክ ዊዛውት ኤኒ ኢንቴንሽን ሊበረታቱ ይገባልና እስቲ ሰምተነው እንመለስ። ላይክ ሰፖርት ማድረግ የምትችሉ ሰዎች በደንብ ሰፖርት አድርጉት። ኒድ ሰፖርት አይደለ? ላይክ ሰፖርት ማድረግ የማትችሉ ደግሞ ሰዎች ላይክ እንቅፋት አትሆኑበት። እኔ በጣም ላይክ ሌላው ነገር ተውት ብያቸዋለሁ። ኢንቫይሮንመንት ላይ የሚሰራው ነገር ግን አም አፕሪሺየት ሂም በጣም በቃ ከማደንቀው ሰው መካከል አንደኛው እሱ ነው። ኢንቫይሮንመንት ላይ በሚሰራው አክቲቪቲ ማለት ነው። ሲኒዮ ቪዲዮን ይሄን የውጭ ሀገር ሰው ቢሆን ተወርቶለት ነበር። አዲስ የሰራው ስራ ማለት ነው ግሪን ሌጋሲ ፓርት 2 ስለ ኮፕ ሰርቲቱ ነው እና ስለ ክላይሜት ቼንጅ ፖሉሽን ምናምን የሚገርም ስራ ነው የሰራው። ልብሱ ምናምን ዲዛይኑ ሽፉ ማድ ማክስ በቃ ፊልምም ራሱ በዚህ ደረጃ ነው የመስራት ሌቭል እና የዲዛይን ደረጃ በዚህ ደረጃ ነው ማለት ነው የማደርገው። ዳይሬክቲንግም በዚህ ደረጃ ነው። ይሄን የሌላ ሀገር ሚዲያ ቢሆን አሁን እንዲህ ችግኝ ተከላ ጊዜ ምናምን ግሪን ሌጋሲ ሌላ ዘፈን ጋር አይሄዱም ነበር። ገብቷቸዋል። የኔ መቀበል አይፈልጉም። አውቀው እኮ ነው የሚገግሙት እንጂ እስቲ በእነሱ የተሰራውን እዩት እና ግቡና በእኔ የተሰራውን እዩት። ዩቲዩብ ላይ ፓርት 2 እዩት። እዚህ ላይ ደግሞ ቲክቶክ ላይ ደግሞ ፒን ያረኩበትን ቪዲዮ ግቡና እዩት። ሌላ ታሪክ ውስጥ ነው። ሁለቱም ፓርት 1ም ፓርት 2ም ያበደ ስራ ነው። የለም ይሄን ያለ የተሰራ በግሪን ሌጋሲ። ለምንድን ነው ግን የምንሸመጣጠተው እንዴ? ግቡና የሰውን ኮመንት እዩት፣ ላይኩን እዩት። በጣም ያባበደ ስራ ነው እየሰራሉት። ግዴታ በቃ የአራዳ ልጅና የነቃ ሰው ስራ አይሆንም። የሆነ ኧረ ተው ሌላ ወሬ አታስሩ። ንቁ አካባቢ ጥበቃ ምናምን የበር ሰፖርት ማድረግ የምትችሉ ሰዎች ሰፖርት አድርጉት። ሰፖርት ማድረግ የማትችሉ ሰዎች ደግሞ ከመንገዱ ዞር በሉለት። ልጅ ያሬድ ይችላል። በእርግጠኝነት እኛ አሁን ላይ ላይፍን ሀስል እንደምናደርጋት የድሮ ሰዎች አላደረጓትም ብዬ አፌን ሞልቼ መናገር ይችላለሁ። የማይጸጸት አያት ሲኖር ደግሞ እስቲ ምንድን ነው እኔው
እኔ የምልህ ግን አትጸጸትም አያቴ? ለምንድን ነው የምትጸጸተው ልጅ? ያንተ ኩጆች ከዚህ እስከዛ ድንጋይ ወርውሮ ቦታ በሚይዙበት ዘመን አንተ ጥሬ ስጋ ስበላ ጠጅ እየጠጣ ሴት ስታሽኮረምም አትጸጸትም? እና ምን ላድርግ? እኛ እንደዚህ አሁን ያንተ የልጅ ልጆች እንደዚህ ወይ አሁን እኮ አንተ ልጅ ሆነህ ነው እንጂ እዛኔ እኮ ጫካ ነው እኮ ነው ጫካ ቦታ ጥራለሁ ብዬ ነው ጅቢ ብላኝ እንደ ልጅ አንተ ወንድ አይደለ እንዴ? እና እንዴ ሲጀመር ታሪክን ሰምቻለሁ። ሰፈር ውስጥ ሴት ስታሽኮረምም እንደምትውል ነግራኛለች የታያዜ። ታዲያ ምን ላድርግ? ቦታ አትይዝም። ሻባላ ነበርኳት አይደል? በ5 ብር በ20 ብር ምናምን እኮ ነው እኮ ቦታ የሚያዘው በዛ ዘመን። በ5 ብር አንተማ የዛኔ ጫካ ውስጥ በ5 ብር እኔ ቦታ ከሚይዝ አንተ ምን የመሰለውን ዳሽኑን ይዤ አመታልተው። ኧረ በእናትህ ኧረ ተጸጸት፣ ንስሐ ግባ። ማን እንዴ ይሄኔ እኮ ግዛት የሚያክል ቦታ ነበረን እኮ እኛ። ግዛት ወይ ግዛት አይደል? እኔ ሰው ነገር አንተ ግን ቆይ ምን ማለት ነው? ምንድነው? ቆይ አሁን ራሱ እኮ ገና ውስጥ እኮ ገና ያላለቀ ፍንዳታ ዱርዬ ሰውዬ እኮ አለ። እንደውም ልንገርህ እኔ አትመችም ማያቴም አይደለም እኔ ራሱ አልፈልግም። ቸስታና አንተ ቸስታ ልጅ ነው ያልወደም ሲጀመር ትጦረኛለህ ብዬ ሳስብ አባት አልጦረኛ አንተ አልጦርኝ ዞር ችጋራ ሴዶ መጣውልሽ በቀሉ እያለ ነው ወይስ በቀሉ ማለት yes ጆዲስ በቀሉ according to here እስቲ መጣውልሽ በቀሉ ወይኔ በቀሉ አንቺን ሳልገላግልሽ ሄጄ ነበር የኔ በቀሉ። ኦልራይት እንግዲህ እንደዚህ ያለን እዚህ ደርሰናል። ለቻናሉ አዲስ ሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። at the end of our video ደግሞ ኮሜንት አድርጉ የሚሰማችሁን ነገር። ደስ ካላችሁ ደግሞ ሼር ብታደርጉልን በጣም ደስ ይለናል። ይህ ቁጥር አንድ ሁሉ ቲዩብ ነው። ፕሮግራሙ ደግሞ ሳቅና ህይወት ነው። እንቀጥላለን። እንግዲህ ዴቭ ሳክሰን ነው የምናየው። ላይክ ይሄ ልጅ ላይክ በአንድ ደቂቃ ውስጥ የሚያወጣው ከዛም በኋላ የወሬው ደግሞ የሳክሱ ፍሎ ደግሞ በጣም ነው የሚገርመውና እስኪ ደግሞ ቪዲዮ እንስማ። ጓደኛ ፍቅረኛው ፊት ሲቀራረጽብህ ምን አይነት መልስ ይሆናል? እስቲ ከበላ ቆየ ለዛ ነው። ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንደ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ የምትለው። ታውቃለህ ምን ያህል ዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እጄ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን ምሳውን ቅርፊቱን ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። የምሩ ነው እንደሚያወራ። ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠች። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታየው ማለት ነው። ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አላስኩሽም ነበርኩ። ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ ደብስ ሳክስ ይሆንልኝ ካልቅበት ምኑን ከምኑ አገጣጥሙ እንደሚያወራ ማለት ነው። በጣም ትችላለህ ባይዘው ዴቭ። ምግቡ ያለቀበት ሳህን ቆሻሻ ይባላል አይደል? ህይወትም እንደዛ ናት። ሰዎች አስፈላጊ ስትሆኚ ያከብሩሻል። አንቺ እንደማታስፈልጊያቸው ሲያውቁ ግን ያረክሽላቸውን መልካም ነገሮች ሁሉ ወዲያው ይረሱ። ለዛ ነው የራስሽን ዋጋ ሰዎች ላንቺ ባላቸው አቀባበል መገመት የሌለብሽ። የነሱ አድናቆትና ፍቅር አብዝቶ የሚቀያየረው ካንቺ ከሚያገኙት ጥቅም አንፃር ነው። ከዛ ይልቅ ራስሽን መጠየቅ ያለብሽ ጥያቄ ሰዎች ዋጋ የሚሰጡት ላንቺ ማንነት ነው ወይስ ለምታበረክችላቸው ጥቅም ብቻ? ምክንያቱም እውነት የሚወዱሽና የሚያስቡልሽ ሰዎች እነሱን መጥቀም ካቆምሽ ከረጅም ጊዜ በኋላም እንኳን ያንቺን እውነተኛ ክብርና ዋጋ ማየታቸውን አያቆሙ። ሰዎችን ለማስደሰት ብለሽ ማንነሽን አታሳንሺ።
ያንቺ ዋጋ የሚለካው በሌሎች አመለካከት ሳይሆን በራስሽ ጥንካሬና በምትሰጪው እውነተኛ ፍቅር ነው። ስለዚህ ራስሽን መውደድና መተማመን ለራስሽ የምትሰጪው ትልቁ ስጦታ ነው። የሰዎች አስተያየት ወይም መዘንጋት ያንቺን ውበትና ጥንካሬ ፈጽሞ ሊቀንሰው አይችልም። እቺ ልጅ ይሄ አይናታ አይደል? ላይክ እንደዚህ አይነት ድሪል ሰው የለም አይደል? ቪዲዮም ያይ ነው አይደል? ግን በስማም ያይ ባቱ ነው በደንብ ነበር የምታምረው። ለሚመጣው ትውልድ ምን ታስተላልፋለህ? አባ ለሚመጣው ትውልድ ምን ታስተላልፋለህ? እንዳይመጡ እዛ ይቀመጡ ተማር ብለን ነበር የምንልከው። ካው ምንድነው? ካው ላ እሺ ዶንኪ ዶንኪ አያ እሺ ሺፕ ሺፕ እሺ እራት ምስር ያየህብኝን አታሳይብኝ ያየህብኝን አታሳይብኝ እኔና አንተ የምናውቀውን አትንገርብኝ እያየኸኝ ነው የወንጀል ሸክም አደካክሞኛል የተውከኝ እለት ያበቃልኛል ቆሽሿል ብለህ አልገፋኸኝም ከንጹህ ደጅህ ሰተርከኝ አይደል በዛው ማርልኝ መለካውቼ ይላል። ማንም ሰው ደሃ አይደለም ኩላሊቱን ስለሚወድ ነው እንጂ ማንም ሰው ደሃ አይደለም ኩላሊቱን ስለሚወድ ነው እንጂ ማለት አውጥተን እንጠቀምባት በቆም እያለን አቁም እንደዚህ ያለ ነገር ዳቡን ነው የሚሻለው። በስ መተው ተርፋል ሰውዬ። ዶክተር አብይን ያውቁታል? ዶክተር አብይ ስንቱ ዶክተር ነው? ሁሉም ዶክተር ሞልተዋል። እግዚአብሔር የተመሰገነ ይሁን እማማ ዝናሽዬ። አሜን። እኛን እንዳበላ ደግሞ የተራቡትን የተጠሙትን ያብላልን። ያሳችሁ ስንት ዓመትዎት ነው እማማ ዝናሽ አሁን? ምን አገባህ? ብቻውን ነው የሚያድሩት እዚህ እርስዎ? ምን አገባ? ምን ጠያቂ ያደረገ? እሱን ጠይቀው። ታለች? አዎ። እና በዚህ ነው ራሷን የፈነከትከው? አዎ። ጎበዝ። ወፍረዋል። እንዴ እያልክ ሰውነት ያለቀ ሂሳብ እያለ ነው። ሂሳብ ሂሳብ ምንድን ነው? ገንዘብ ክፈሉ፣ የበላችሁበትን የጠጣችሁበትን ሂሳብ ክፈላ። ወረጎራ ኧረ ጭራሽ ሱካር አልገባም። ደግሞ ሳናስትሏል። ወይዘሪቷ ዝናሽ መቀመጥሽ ነው ወይ? ኑሮዬ ብለሽው ልቤን እንዳንኮላጥል ላይ ሰቅለሽው። ቀበሌ ነው መሰሉት? የእኛ ቀበሌ ሂዱ፣ ሰዓት ደርሷል። ጥቁር አልወድም፣ ጥቁር ሲየሸቃል ነው። አንተ ዩኒቨርሲቲ ትምህርት ዩኒቨርሲቲ ትምህርት በበሩ በኩል አልፌያለሁ። ዩኒቨርሲቲ ትምህርት ዲግሪ ጭና አልቦይ የዩኒቨርሲቲ ትምህርት ዲግሪ አልኩ። አይ አልጫንኩም፣ ዲፕሎማ ነው የጫንኩት፣ ዲግሪ አልጫንኩም። አልተማርኩም። ዝም ብሎ የማህበሩ አስተባባሪ ተላላኪ ነው። ሊዳውዳ አንድ ጊዜ ምን አለ? ሴዶ ማለት አለ ጉልበቱ የጅብ ነው፣ ልቡም የጅብ ነው። አንተ እንዴት ዝም ነው? ተሸንፎ ብቻ ይልጅ ቪዲዮዎቻችን ያያቻቸው ይመስላሉ። በቀጣይ ሮብ እንገናኛለን። ዛሬ እሁድ ነው። ከኔ ጋር ፈታ ዘና እንዳላችሁ ተስፋ አድርጋለሁ። ቀጣይ ሮብ ደግሞ ስንገናኝ ላይክ እስከ ሮብ ድረስ ያየናችሁን ቪዲዮ የተለያዩ ቪዲዮዎችን ከሚገርም ሪአክሽን ጋር ሰብስቤ ያመጣላችኋለሁ። እስከዛ ድረስ ቁጥር አንድ ሁሉ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። አሜን በሉ። አሜን።